የዲያብሎስ ስብከት የእግዚአብሔር እውነትን ለማጥፋት። አንድ ጊዜ ዲያብሎስ ጴጥሮስን ተከራይቶት ኢየሱስ ክርስቶስን አንድ ስብከት ሰብኮት ነበር። ያዘነ የሚመስል ጥሩ የሚመስል ምክር የሚመስል የሚጠቅም የሚመስል ነገር ግን የማይጠቅም ሪዛልቱ የእግዚአብሔር ፈቃድ ያልሆነ ሐሳቡ የእግዚአብሔር ፈቃድ ያልሆነ ስብከት ኢየሱስን ሰብኮት ነበርና ኢየሱስም አንተ ሰይጣን ዘር በል ከዚህ አለው። ያ ስፍራ ምንድነው? ኢየሱስ ክርስቶስ እንደሚሞት ሲነግራቸው ደቀ መዛሙርቱ ሲነግራቸው ጴጥሮስ ወስዶ ጌታ ሆይ አይሁንብህ፣ ይሄ አይድረስብህ፣ ይሄ አይሁንብህ እያላለው። ማንም ሰው እንግዲህ ጓደኛ ወዳጁ አብሮ ያለ ሰው ማንም እንዲሞት አይፈልግምና ጥሩ ምኞት ነው። ጓደኛዬ ሞታለው ሰቀላለው ሲል አይ ለምን ትሰቀላለህ ለምን ብሎ ጥሩ ምክር ይመስላል። ነገር ግን ኢየሱስ ክርስቶስ በእግዚአብሔር በሱ ላይ ያስቀመጠው ፈቃድ በሱ ላይ ያስቀመጠው ሐሳብ እንዲሞት ስለነበረ የዲያብሎስ ስብከት እንደነበር ስላወቀ ጴጥሮስን ሳይሆን አንተ ዲያብሎስ ብሎ የሐሰተኛ ሰባኪውን የሐሰተኛ አስተማሪውን የሐሰተኛ ባይዘዌ የሐሰተኛ አስተማሪ የሐሰተኛ ነቢያት የሐሰተኛ መልእክት የሐሰተኛ ትንቢት ምንጩ ሁሉ ዲያብሎስ ነው። ወንድሞችን ይከራያል እንጂ ዲያብሎስ ነው እና ዲያብሎስን ገሰጸው። በዚህ መሰረት አንድ ቃል አለ በአንድ ስፍራ ላይ እንዲህ የሚል ቃል አለ። በማቴዎስ ወንጌል ምዕራፍ 13 ቁጥር 18 እና 19 አነባዋለሁ። ይሄ ክፍል ኢየሱስ ክርስቶስ የዘሪው ምሳሌ ከነገራቸው በኋላ የተረጎመበት ቦታ ነው። ስለ ዘሪው ምሳሌ እንዲህ ይላል፣ እንዲህም እናንተ የዘሪው ምሳሌ ስሙ። የመንግስትን ቃል ሰምቶ የማያስተውለው ሁሉ ክፉ ይመጣል፣ በልቡ የተዘራውንም ይነጥቃል። በመንገድም ዳር የተዘራው ይህ ነው። እንግዲህ እዚህ ጋር የመንግስቱ ቃል የእግዚአብሔር ወይም የእግዚአብሔር ቃል በዘር ተመስሏል። እንግዲህ ይሄ ዘር በሰውየው ልብ ላይ ተዘርቷል፣ ኦሬዲ ተዘርቷል። ሰውየው ግን በመንገድ ዳር ይለዋል፣ በመንገድ ዳር የወደቀ ልብ ይለዋል። ያ ማለት አንዳንዴ በየሳምንቱ ቸርች እንመጣለን። ቤተክርስቲያን ውስጥ በጣም ከሚገርሙኝ ነገሮች አንዱ 2 ዓመት 3 ዓመት 4 ዓመት አንድ ቤተክርስቲያን ውስጥ አንድ ሰው ይቆያል። ምንም አይነት መንፈሳዊ እድገት መንፈሳዊ ለውጥ አይታይም። አንድ ብቸኛ የሚታየው ለውጥ የአገልጋይ ወይንም የመሪ ህይወት ለውጥ ብቻ ነው። ሌላው ሰው ያን ያህል ለውጥ ያን ያህል ፍሬ አይታይም። በመንገድ ዳር የወደቀው ፍሬ አላፈራበት ምክንያት ወፏ መታ ያንን የተዘራውን ስለለቀመች ነው። ይህ ማለት ምንድነው? አንዳንድ ጊዜ ቤተክርስቲያን እንሄዳለን፣ እንሰበካለን፣ በጣም ደስ ይለናል፣ በጣም መንፈሳችን ይነቃቃል፣ ይነሳሳል። በዛ ሰዓት መንፈሳዊ ምግብ ያገኛል። ስለዚህ መንፈሳችን ይነቃቃል። ከዛ በኋላ ችግሩ ያ የተቀበልነው ቃል የተዘራብን ቃል መዘራቱ ላይ ሳይሆን መብቀሉ ላይ ነው። አንድ ዘር ሲዘራ ከተዘራ በኋላ ዝም ብሎ ዞር ተብሎ አይኬድም። ፀሐይ አለ፣ ውሃ አለ፣ አፈር አለ። እነዚህ 3 ነገሮች ያ ዘር ለማደግ ወሳኝ ነገሮች ናቸው። እንደዚሁም አንድ ክርስቲያን የሰማውን ቃል ሊያሰላስል ሊመረምር እንደገና ደግሞ ሊጸልይበትና ከመንፈስ ቅዱስ ጋር ሊያዋሃድ ከህይወት ጋር ሊያዋሃድ ይገባል። አንድ ክርስቲያን እነዚህ ነገሮች ማድረግ ካልቻለ አንደኛ በተዘራው ቃል ላይ ፍሬ ማፍራት አይችልም። ሁለተኛ ለጠላት ለመጠቃት ለጠላት ክፍት የሆነ ወይንም ጠላት ያንን ቃል ለመውሰድ ክፍት የሆነ ልብ አለው። ምክንያቱም በመንገድ ዳር ነው ልቡ ያለው። ልክ ከቸርች እንደወጣ ልቡ ከቸርች ይጠፋል። ልቡ ወደ ውጭ ነው ያለው። ልቡ ወደ ስራ ነው። ልቡ ወደ ሆነ ነገር ነው። ልቡ ወደ ነገር ነው። ወደ አሰበው ወደ ራሱ ሐሳብና እቅድ ነው። ስለዚህ በዚህ እቅድ ላይ ልክ ጴጥሮስ ጋር መጥቶ ኢየሱስ ጋር መጥቶ በጴጥሮስ በኩል አንተ ተው ብሎ እግዚአብሔር በሰበከው ስብከት ላይ ጥሩ የሚመስል ስብከት እንደሰበከው ልክ እንደዚሁም በህይወታችን ላይ በተሰበከው ስብከት ፍሬ እንዳናፈራ ፍሬ እንዳይኖረን ለእግዚአብሔር መንግስት እንዳናፈራ የእግዚአብሔር ቃል በህይወታችን አንዱ ከሚያደርገው ነገር አንዱ እምነት ይጨምርልናል። ዲያብሎስ ደግሞ ትልቁ ከሰው ልጅ የሚፈልገው ገንዘብ አይደለም፣ ህይወት አይደለም፣ ዕውቀት አይደለም፣ እምነታችንን ነው። በእግዚአብሔር ላይ ያለን መደገፍ ከኛ መንጠቅ ነው። ስለዚህ ዲያብሎስ የትኛውንም ቃል የሚወስደው በቃል ነው። የተዘራውን ቃል በቃል ይወስዳል። ለምሳሌ እግዚአብሔር አንድያ ልጁን
ያለምንም ስስት ኃጢአተኞች ሳለን ሰጥቶናል። ዲያብሎስ ይህን ያስረሳና ይህን መች ሰጠሽ፣ ገንዘብ መች ሰጠ፣ ይህን መች ሰጠ፣ ይህ ምን አለ፣ ያስ ምን አለ፣ እንትና ያለው ብሎ ስብከት ይጀምራል። እግዚአብሔር በተናገረን ነገር ላይ የራሱን ስብከት በማዘጋጀት ጥሩ በሚመስል መልኩ እንድንስማማ ያደርገናል። ሁለተኛ ነፍሱን እየጠላ ነው የሰጠንን አምላክ ያፈቀረንን ሳንወደው ያፈቀረንን ሳናውቀው የወደደንን ሳናውቀው ያወቀንን አባት ቢወድህ እኮ ይሄን አያደርግም የሚል ስብከት። አባት ቢሆን ይሄን አያደርግም፣ እውነት እግዚአብሔር አምላክ ከሆነ ይሄን አድርግ። ይሄ ፈተና ኢየሱስ ክርስቶስ ላይም ደርሶታል። አንደኛ በምድረ በዳ በሚፈተንበት ሰዓት አንተ እውነት የእግዚአብሔር ልጅ ከሆንክ ብሎታል። ሁለተኛ ደግሞ በተሰቀለበት ሰዓት በስቅላቱ ላይ ፈሪሳውያን ጸሐፍት እንዲሁም ሽማግሌዎች ሆነው እውነት እግዚአብሔር የሚወደው ከሆነ አባቴ ነው ካለ አሁን ያድነው ያውርደው ሲሉ ነበር። እንዲሁም አብሮት የሚሰቀሉት ተመሳሳይ ቃል የሚያልፉም ሰዎች እንዲህ ይላል መጽሐፍ ቅዱስ ራሳቸውን እየነቀነቁ ቤተ መቅደሱን በ3 ቀን አፍርሰህ የምትሰራው አሁን እስቲ እግዚአብሔር ልጅ ከሆንክ የእውነት ተነሳ አንተ ይሉት ነበር። አያችሁ፣ ሰይጣን የራሱ የሆነ በህይወታችን ላይ ከእግዚአብሔር የሆነ ተቃራኒ ስብከት አለው። እግዚአብሔር ንጹህ የሆነ ፍቅሩን ሳናፈቅረው ሰጥቶን ዛሬ በጎደሉ ትናንሽ ነገሮች ስብከት ያመጣና እግዚአብሔር ቢወድሽ ይሄን ያደርግልህ ነበር ይለናል። ኢየሱስ ክርስቶስ መጽሐፍ ቅዱስ ይላል በኢሳይያስ መጽሐፍ ላይ በእውነት ደዌያችን ተቀበለ ሕመማችን ተሸከመ፣ እኛ ግን እንደተመታ በእግዚአብሔር እንደተቀጸፈ እንደተቸገረም ቆጠር ነው ይላል። ዲያብሎስ ምን ይላል? ቢወድህ እሱ አይፈውስም፣ ቢወድህ በሽታ አይዝም፣ ቢወድህ አትታመምም፣ አባት ቢሆን እንዴት ትታመማለህ ይልሃል። መጽሐፍ ቅዱስ ምን ይላል ግን? በእውነት ደዌያችን ምን አለ? ተቀበለ፣ ሕመማችን ምን አለ? ተሸከመ። ኦልሬዲ የተሸከመውን እሱ እኛ መሸከም የለብንም። ምክንያቱም አንድ ክርስቲያን ከሰጠው አንዱ ስልጣን በደዌዎች ላይ እጃቸውን ይጭናሉ፣ እነሱም ይፈወሳሉ ነው። ዲያብሎስ ይህንን እምነት እንዲኖረን ስለማይፈልግ ሌላ ስብከት ያመጣል፣ ሌላ ስብከት ያዘጋጃል። በጓደኛ ሊሆን ይችላል፣ በቅርብ ሰው ሊሆን ይችላል፣ በምናየው ሶሻል ሚዲያ ሊሆን ይችላል፣ በሰዎች ሊሆን ይችላል። ሰይጣን ከእግዚአብሔር የሆኑ ተቃራኒ ስብከቶችን በማዘጋጀት የሚስተካከለው የለም። ልክ ጴጥሮስ የኢየሱስ ክርስቶስ ወዳጅ ሆኖ በሱ በኩል ስብከት እንደመጣለት በእኛም ሕይወት ልክ እንደ ወፍ በተዘራልን ቃል ላይ ዲያብሎስ መጥቶ ያንን ቃል ለመውሰድ ሁልጊዜም ስብከት አለው። ዲያብሎስ በጉልበት የትኛውንም ሰው ቃል አይወስድም፣ የትኛውንም ሰው ሕይወት አያበላሽም። በቃል ነው። ሔዋንንም በቃል ነው ያሸነፋት። እግዚአብሔር በተናገራት ቃል ላይ ሌላ ቃል በመቀላቀል እውነትም ውሸትም የተቀላቀለበት አታላይ የሆነ ቃል፣ ውሸት አይደለም። አታላይ የሆነ ቃል ማለት የእውነትና የውሸት ድብልቅ ማለት ነው። እውነት ነው እንዳትሉት እውነት አይደለም፣ ውሸት ነው እንዳትሉት ውሸት አይመስልም። እና ዲያብሎስ እውነት ይላል። ግሩም ድንቆኝ ተፈጥረናል ይላል መጽሐፍ ቅዱስ። ዲያብሎስ ምን ይላል? አንቺ እኮ ቆንጆ አይደለሽም፣ አንተ እኮ ቆንጆ አይደለም፣ አንቺ ቆንጆ ብትሆኚ ባል ታገኛለሽ ይላል። ከዛ ሴት ልጅ ቆንጅናዋን ለማዳበር ሜካፕ መግዛት፣ የተለያየ ሂውማን ሄሩን የተለያየ ነገሩን መግዛት ላይ ትገባለች። ይሄ ደግሞ አንዱ ስትራቴጂ ምንድነው? ሜካፕ ፕሮዳክት የሚሸጡ ሰዎች አንዱ ጥቅማ ማግኛ ነው። ሴት ልጅ በተፈጥሮ ውብ ናት፣ እግዚአብሔር የሰጣት ውበት አለ። ስለዚህ ዛሬ ዲያብሎስ ከሚሰብካችሁ ስብከት ወጥታችሁ በየዕለቱ ወይንም በየሳምንቱ ቤተክርስቲያን ሄዳችሁ የምትመገቡትን የእግዚአብሔር ቃል በእግዚአብሔር ቃል በመንፈስ ቅዱስ በእግዚአብሔር ቃል መመርመር፣ ሜዲቴት ማድረግ፣ ማሰላሰል ከመንፈሳችሁ ጋር እንዲዋሃድ ሁልጊዜ ማሰብ። ልክ ሰው ምግብ በልቶ ወጥቶ እንደማያወጣው እኛም የበላነውን የእግዚአብሔር ቃል ከኛ ጋር እንዲዋሃድ በጸሎት በማንበብ ከእግዚአብሔር ጋር ህብረት በማድረግ ማሰላሰል፣ እምነታችን እንዲጨምር፣ የዲያብሎስን ስብከት እንድንለይ እንድንቃወም፣ የእግዚአብሔር እጅ በእኛ ላይ እንድትሰራ ያደርገናል። ስለዚህ የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር አንሱ። ይህም የእግዚአብሔር ቃል ነው። ጌታ ይባርካችሁ። መልካም ጊዜ